ቅዱስ ጊዮርጊስ በባህር ዳር ከተማ 2-0 ተሸንፈው ነበር። በዛ ወቅት በቡድኑ ውስጥ የነበሩ በርካታ የሲቢኤ ኢትዮጵያ ፕሪሚየር ሊግ 25ኛ ሳምንት ጨዋታዎች ቀጥለዋል። ሁለተኛ ቀን ላይ የመጀመሪያው ጨዋታ ሀዲያ ሆሳዕና ከቅዱስ ጊዮርጊስ የሚያደርጉትን ጨዋታ ወደ እናንተ ለማድረስ በኦቤን ሰዓታችንን ጠብቀን ተገኝተናል። ሁለቱ ቡድኖች በመጨረሻ ጨዋታ እንደዚሁ ጸጋብ ግዛውና ተመስገን ብርሃኑ ጀምረዋል። ይህንን ጨዋታ በዋና ዳኝነት የሚመሩት ውጤት መታጀብ ይችላሉ፣ አብረን እንመለከታለን። በሀዲያ ሆሳዕና በኩል ዛሬ 4 ተጫዋቾችን ቀይረው ነው አሰልጣኝ ካሊድ መሐመድ የጀመሩት። በመጨረሻ ጨዋታቸው በሸገር ከተማ በተመሳሳይ 2-0 ተሸንፈዋል። የ4 ተጫዋቾች ለውጥ ተደርጓል። አሸናፊ ኤልያስ ናትናኤል ሰው የሚጠብቁትን ነገር ሳያገኙ ግን ኃላፊነት ፋሲል ተካልኝ በዛሬ በትልቁ ጨዋታ ላይ ዳግም ይዘውልን መጥተዋል። አሰልጣኝ ካሊድ መሐመድ ቅዱስ ጊዮርጊስ ከሜዳ ውጭ ሰሞኑ ዮሐንስ ደግሞ በተከላካይ መስመር ላይ የተደረጉ ቅያሬዎች ናቸው። ጸጋ ከድር ከፊት ወደ መጀመሪያ አሰላለፍ መጥቷል። አዲሱ አቱላም መሃል ላይ ከሀብታሙ ጉልላትና ከያብስራ ጎሳይ ጋር በፊት የለመድነውን ጥምረት አሰልጣኝ ዛሬ እናያለን ወይ? ከ90 ደቂቃ በኋላ መልስ እናገኛለን። በዚህ ከትለዋል የቡድኑ ተከታታይ ጨዋታ አሰልጣኝ ፋሲል ተካልኝ የመጀመሪያው አጋማሽ ሊጀመር ጊዜው ደርሷል። የ25ኛ ሳምንት ሲቢኤ ኢትዮጵያ ፕሪሚየር ሊግ ጨዋታ በአበበ ቢቂላ ስታዲየም ያ ተጽዕኖ ይታያል ወይ ነው። አዲሱ አቱላ የቆመ ኳስ በረጅም ወደ ሳጥን አሻግሮ ነበር። ቅዱስ እድል ነበረው። በጣም ጥሩ አጋጣሚ፣ ጥሩ ኳስ ይመስላል። ፈጽሞ አደገኛ ኳስ አዲሱ አቱላ፣ አዲሱ ወደ ኋላ የተላከለት ኳስ ልዩነት ፈጣሪ ነው ብዬ ነው የማስበው። ይሄ ኮንታክት አለው እዚህ ጋር እና ፍጹም ፊት ለፊቱ ጸጋብ ግዛው አለ። ፍጹም የመጀመሪያ ጨዋታ ኢላማውን ነው። ኃይል የለውም ግን ሀሳቡ ግልጽ ነው። ሌሎች አማራጮችን ማየት ነበረበት ወይስ ትክክለኛ ውሳኔ ነው? ትክክለኛ ውሳኔ ነው ግን ፋር ፖስት። አዲሱ አቱላ፣ አዲሱ በዚህኛው መስመር የመጀመሪያ ማጥቃት ቅዱስ ጊዮርጊስ ፍጹም ጥላሁን ተመልከት። ያልተጠበቀ ኳስ ነው የተመታበት ግን ጠባቂው እዚህ ጋር የፍጹምን ዳይሬክሽን ቼንጅ ራሱ በጣም የሚገርም ነው። በትክክል የመጀመሪያው ኳስ ተገኑ ጋር ነበር። ነገር ግን አሸናፊ ቃላብ ሲመልስበት በረኛው የመለሰበት መንገድ ብቃቱን የሚያሳይ ነው። ጎልኪፐሩ ይያዝ አዲሱ አቱላ፣ ሀብታሙ በረጅም ወደ ሳጥን ተገኑም አልተመለከተውም። የበረኛውን አወጣት ኳሱን እየተመለከተ ያየው እና አልተመለከተውም ነበረ። ያኛውም በዛም ነው ፌር ስለሆነ ነው ተመለከተ። ግን አምልጦ የወጣበት መንገድ የተገኑ በጣም ደስ የሚል ነገር። ተከታታይ ጨዋታ በኋላ ወይም ከ3 ዓመት በኋላ ማሸነፍ ይችላል ወይ እንመለከታለን። ተመስገን እዚህ ደግሞ ሄኖክን ያግዛል። ሄኖክ ዮሐንስ አደገኛ ኳስ አዲሱ ፍጹም በቅዱስ ጊዮርጊስ ሳጥን ውስጥ እስካሁን አንድ ማደግ አልተከሰተም። ተገኑ ተሾመ የመጀመሪያውን ኳስ ያበረደበት ይቀራቸው እንጂ ተደጋጋሚ አዲሱ አቱላ ያቀበለበት መንገድ በጣም ግሩም ነው። አላገኘውም። ሁለተኛ ንክኪው ነው የተበላሽበት። ይሄኛው ልክ ይመስላል። ሳት በእግሯ ለማግኘቱ ካልሆነ በስተቀር የመጀመሪያ ምዕራፍ ውስጥ ያ ብልጫ የወሰደ ቡድን ጎል ካላስቆጠረ ምናልባት የኃይል ሚዛኑ ሽፍትን ያደርጋል የሚል ስጋት አለ። ሌላ አደገኛ ሙከራ ነበር ከፍጹም ጥላሁን። አንድሪው አታኪንግ የማጥቃት እድሉን ካልተጠቀሙ በኋላ ላይ ሁለቱንም ፉልባኮች በደንብ እያገዘ ነው የሚገኘው። ተገኑ ሌላ ጥሩ ኳስ ጸጋ ከድር የቀድሞ የአላባ ከተማ አጥቂ እንቅስቃሴን ያደረጉት በተለይ ደግሞ በፍጥነት የጀመሩበት መንገድ ኦፖርቹኒቲውን እንትን ብሏል። የበረኛው ንቁ መሆን ብዙ ነገሮችን ክሊን እያደረገላቸው ነው በረኛው። ጸጋ ከድር በዚህ ውድድር ቅጣት ምቱን የሚያሻግረው ጸጋ ከድር ጥሩ ኳስ ይመስላል። አንድሪውስ ቆንጆ ክሮስ ነው። ጸጋ ከድር ምናልባት ሙሴ ካቤላ ነው አሪፍ ነው። ነገር ግን አሁን አታኪንግ ላይ በጣም ቁጥር ብልጫ ካሊያስ ጸጋ ከድር ሌላ አደገኛ ኳስ አዲሱ አቱላ አይሏል። በኢትዮጵያ ፕሪሚየር ሊግ ተመሳሳይ ፓተርን አለ በሁሉም ዘንድሮ ጥሩ ሲዝን እያሳለፈ አልነበረም። አዲሱ አቱላ አላስፈላጊ ጭቅጭቅ መስዋዕትነት ያስከፍላል። ጥሩ ኳስ ነበር። ሀብታሙ ጉልላት ጥሩ ኳስ አደገኛ ኳስ አዲሱ አቱላ ከአዲሱ የግብ ጠባቂውን ኳሊቲ ወይስ የአዲሱን አጨራረስ በየትኛው እንውቀስ? የጎል ኪፐሩን ምክንያቱም ታይሚንጉን ምክንያቱም ከትባክ ቢያደርገው የተሻለ ይሆናል ብዬ ነው የማስበው። አዲሱ አቱላ ከትባክ ቢያደርገው ጸጋ እየገባ ነበረ። ተገኑ
ከዛ በኋላ የተደረጉ ጨዋታዎች ላይ ቅዱስ ጊዮርጊስ 3 ነጥብ አላገኙም። ሄኖክ ተመስገን ዮሐንስ የኳሱ ለፈነ ሄኖክ ዮሐንስ ሄኖክ ወደ ሳጥን ነገር ግን መመጠና ሄኖክ ተመስገን ከድር በዚህ መሃል ኳሱን አግኝተዋል። ጸጋ ጸጋ ለፍጹም ጥላሁን ፍጹም ሰጠ። ፍጹም አሁን አሪፍ እይታ ባለው የፍጹም ጥሩ ሙከራ ነው። ሞሮለስ ደግሞ አሁንም ቅድም እንዳልኩት ከትባክ ቢያደርገው ትክክለኛ ውሳኔ ነው የወሰነው። ሞሮለስ አዲሱ አቱላ በእጁ ሞክሯል። አሁንም ሀብታሙ ጉልላት የአብስራ ጎሳዬ ብዙ ሞክረዋል። የጠበቅናቸው ተጫዋቾች ይህንን መረብ ለማግኘት ከቀይ ከግራ ከመሃል አንኳኩተዋል። የቡታጅራው ፈርጥ ቡቴ በተደጋጋሚ ያደርጉት ሙከራ መጨረሻ ላይ ፍሬ አፍርቷል ብዬ አስባለሁ። የሀብታሙ ጉልላትንም ውሳኔ ማድነቅ አለበት። ሙሉ የተከላካዮቹ ትኩረት እሱ ላይ እንዲሆን ካደረገ በኋላ ነው ኳሱን የለቀቀው። ትክክለኛ ውሳኔ። በመጨረሻም ኦውሱ አንድሪውስ ተረታ። ያውን ባልጠበቀው ተጫዋች ነው ጸጋብ ግዛው ከሳጥን ውጭ ፍጹም ጥላሁን ፍጹም ወደ ተገኑ የአብስራም ጎል በማስቆጠሩ ላይ ተሳትፏል። የመጀመሪያ ውድድር ዘመን ጎሉን ኢዮብ ጥሩ ውሳኔ ይመስላል። ምክንያቱም ተጨማሪ ለመግፋትም ሌላ አማራጭም ለማየት እድል አልነበረውም። በፕሪሚየር ሊጉም በከፍተኛ ሊግ ሳሉም ሌላ ጥሩ የነካ ይመስላል። አልነካው። ጸጋ ጥሩ ሙከራ ነው። በመጀመሪያው አጋማሽን በሙከራ የጀመረው እሱ ነበር። ከጸጋ ከድር አዲሱ አቱላ በድጋሜ ተገኑ ተሾመ የተሻለውን የጎል ዕድል የፈጠረው ከቆመ ኳስ የመጀመሪያው ፈተና ከፊቱ አለ። በአጭር ቅብብል ፍጹም ከዛ አስቀድሞ ግን ይሄ ነው። አንድ ወንድማማቾች አሉ። አንዱ ቅዱስ ጊዮርጊስ፣ አንዱ ኢትዮጵያ ቡና የሚጫወት የነበረ አቤት ውስጥ ብሩክ በየነ ጥሩ ኳስ ያልተጠበቀ አጋጣሚ ተፈጠረ። ተመስገን ብርሃኑ በረሮ ከመስመር ውጭ ሴንተር ያደረገው ኳስ የአብስራ ጎሳዬ በጭንቀት ነበረ ፍዝዝ ብሎ ሲያየ ነበረው። አሁን ደግሞ የአብስራ ለነሱ አስቆጠረላቸው። ከባድ ነው። አሁን ቅድምም እንዳልኩ ሀዲያ ሆሳዕና ሰከንድ ሃፍ ላይ ተለውጦ ይመጣል። ሞር አታኪንግ ይጫወታሉ ብያለሁ። ከእንደገና ብሩክ በየነን አይተው እንደሆነ ሞቶ በሳፖርት እያደረገችዋል። የጎሉ ተመስገን ብርሃኑ ነው የኳሱ መነሻ። ከዛ ብሩክት አንድ ሁለት ከተቀባበሉ በኋላ ምናልባት ቅዱስ ጊዮርጊሶች ሌላ ጎል ሊያገኙ ይመስሉ ነበር። ምናልባት ጥሩ መልሶ ማጥቃት ሱራፌል ተመስገን ብርሃኑ በረሮ በጣም በተደጋጋሚ ከባድ ነው ሩጫዎቹ፣ የአግድሞሽ ሩጫዎቹ በጣም አስቸጋሪ። ትክክል። ሀዲያ ሁለተኛ ሰከንድ ሃፉን ተቀይሮ ሀብታሙ ጥሩ ኳስ ነበር። አሚኑ ነስሩ ከኋላ አምልጦ መጥቶ አሸናፊነት የሚያመጣቸው ጎል ይፈልጉ ነበር። ተመስገን ብርሃኑ ጥሩ ኳስ ነው የተላከለት። ተመስገን ደጋፊዎች ብዙ የሚያስከፋ አይመስልም። ፊታቸው ላይ የምናየው ፈገግታ ያ ነው። ከዛ ደግሞ ወደ መሪነት ሊመጡ የሚችሉበት እድል ተፈጥሯል። ማስቆጠር አልቻለም። ኢትዮጵያ መድህን ላይ ሌላ ሶስተኛ ጎል ያስቆጠረበት አጋጣሚ ነው። ቶሎሳ ንጉሴ ብሩክ አለማየሁ መሬት ላይ ሲያርፍ ነው የተሰማው። የቶሎሳ ተሻጋሪ ኳስ መጨረሻ ኳስ እንዲቆጠር ምክንያት የሚሆን የማዕዘን ምት ሊሆን ይችላል። የማዕዘን ምቱ ተሻገረ በቀጥታ ጥሩ ኳስ ቦይኮ ፈጠረ ውዝግብ ካርድ እንዲመለከት ሆኗል። ብሩክ አለማየሁ በመጀመሪያ ጨዋታው ምን ሊያስመለክተን ይችላል? ፉአድ አብደላ ምን አይነት ቅያሬ ነው! ምን አይነት ተጽዕኖ ፈጣሪነት ነው! ፉአድ አብደላ ቅዱስ ጊዮርጊስን በመጨረሻ ደቂቃ አሸናፊ ፉአድ አብደላ ነው። አሁን በእርግጥ ሌላው ተቀይሮ የገባው ተጫዋች ብሩክ አለማየሁ ነው ብዙውን ስራ የሰራው። ኳሱ የአእምሮ ኳስ ነው የተጫወተው። ተረጋግቷል፣ በጣም ተረጋግቷል። እዚህ ጋር ብሩክም ሰርቶት የሰጠው እንትን
ሁለቱም ደግሞ የሚያመሳስላቸው ተቀይሮ የገቡ ተጫዋቾች ናቸው። ብሩክ ወደ መሃል ሄኖክ ዮሐንስ እድሉን መሞከር ለዛ በቂ ዝግጅት አለ ብሎናል። ያም በትክክል ሆነ። ቅዱስ ጊዮርጊስ ከተከታታይ